አብዛኛው ሰው መብሰልን ከእድሜ ጋር ያይዘዋል። የሆነ እድሜ ላይ ሲደረስ ሁሉም ሰው የሚበስል ይመስለናል። ያ ግን ውሸት ነው። አብዛኞቻችን ከምንሰራቸው ኮመን የሆኑ ስህተቶች መካከል በእድሜ የገፉ ሰዎች በሙሉ በሳል ናቸው ብለን ማመናችን ነው። ያ ፍጹም ስህተት ነገር ነው። ምክንያቱም ወንበዴና ሰነፍ ሰውም ያረጃል እኮ። ስለዚህ ስላረጀ ብቻ የሆነ ሰው በሳል ሊሆን አይችልም። እውነተኛ ብስለት በዝምታ የተዋጠ ነው። ራሱን አያስተዋውቅም። እውነተኛ ብስለት ነገሮች እናንተ ባሰባችሁበት መንገድ ሳይሄዱ ሲቀሩ ምን አይነት ሪያክሽን ታሳያላችሁ በሚለው ነው የሚገለጸው። ማንም በማያያችሁ ጊዜ ምን አይነት ሰዎች ናችሁ? ስትጎዱ፣ ስታዝኑ፣ ስትናቁ፣ ስትካዱ፣ ትልቅ አደጋ ሲደርስባችሁ ምን ትመስላላችሁ? በዛ ውስጥ ነው ብስለት የሚታየው። ታዲያ በዚህች ዓለም ላይ አለመብሰል እንደ ትልቅ ኪሳራ ይቆጠራል። ምክንያቱም ባለመብሰላችሁ ብቻ ክብራችሁን፣ የተለያዩ ህይወት ቀያሪ ድሎችን፣ የአእምሮ ሰላማችሁን፣ የፍቅር ህይወታችሁን፣ ትዳራችሁን፣ አንዳንዴም የወደፊት ህይወታችሁ እንዲበላሽ ትፈርዱበታላችሁ። ባለመብሰላችሁ ብቻ እነዚህን ሁሉ ጥቅሞች ልታጡ ትችላላችሁ። ለዛ ነው ይህንን ቪዲዮ በተለየ መንገድ ያዘጋጀሁላችሁ። በዛሬው ቪዲዮ በምንመለከታቸው 6 የበሳል ሰው ባህሪያት፣ አንደኛ እናንተ በሳል መሆን አለመሆናችሁን ትለዩበታላችሁ። በሳል ካልሆናችሁ ደግሞ እስከ መጨረሻው በመመልከት ራሳችሁን ከዛሬ ጀምሮ ትቀይሩበታላችሁ። እንዴት በሳል ሰውን መሆን እንደሚቻል በእነዚህ 6 መንገዶች ስለምንመለከት ትልቅ እድል ያጎናጽፋችኋል። ከብዙ ኪሳራም ራሳችሁን ታድኑበታላችሁ። ከእናንተ የሚጠበቀው ለግራር ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ኮሜንት ላይ ደግሞ ሐሳባችሁን በነፃነት በመግለጽ አጋርነታችሁን እንድታሳዩኝ ከልቤ ጠይቃችኋለሁ። እነዛን 6 የበሳል ሰው ባህሪያት አንድ በአንድ እንመልከታቸው አሁን። አንደኛ ትችትን ከሰዎች በጸጋ መቀበል ነው። ከሰዎች ትችት ሲደርስባችሁ በደንብ ታዳምጣላችሁ ወይስ ራሳችሁን ዲፌንድ ለማድረግ ነው የምትፈጣጥኑት? ያ ሪአክሽን ብቻውን የብስለት ደረጃችሁን ይናገራል። ያልበሰሉ ሰዎች ትችትን እንደ ጥቃት ይመለከቱታል። የበሰሉ ሰዎች ደግሞ እንደ መረጃ ይመለከቱታል። ያልበሰለው ትችት ሲገጥሞ በስሜት ገንፍሎ የመልስ ምት ለመስጠት ይጣደፋል። የበሰለ ሰው ደግሞ በዛ ትችት ውስጥ ብዙ ነገር ስለራሱ ይገነዘባል። ሰዎች ሲተቿችሁ ራሳችሁን ለመከላከል መሮጥ ጥንካሬ ሳይሆን ፍርሃት ነው። የመጋለጥ ፍርሃት፣ ስህተት ሆኜ ይገኝ ይሆን የሚል ፍርሃት፣ ወይም በቂ አልሆንም የሚል ፍርሃት። በስራ ቦታ ላይ ሆናችሁ የሆነ ሰው በስራ ላይ የሰራችሁትን ስህተት ሄዶ ለአለቃችሁ ተናገረባችሁ እንበል እስቲ። በዚህ ጊዜ ያልበሰለ ሰው ከሆናችሁ አንተም ይሄን ስህተት ሰርተሃል በማለት እሱንም ለማጋለጥ ትለፋላችሁ። በሳል ሰው ከሆናችሁ ግን ከዚህ ስህተቴ ምን መማር አለብኝ ብላችሁ ራሳችሁን የምትጠይቁት። ትችት እናንተን ዲፋይን አያደርጋችሁም። ለዛ ትችት የምትሰጡት ምላሽ ነው እናንተን ዲፋይን የሚያደርጋችሁ። ሰዎች እናንተን ለማረም ቢሞክሩ ደካማ ናችሁ ማለት አይደለም። ለመታረም መቃወም ነው ትክክለኛ ደካማነት ማለት። ሁሉም ሰው ሲሞገስ ጸጥ ይላል፣ ውስጡ ደስ እያለው ነው ዝም የሚለው። ነገር ግን ወቀሳና ቻሌንጅ ሲገጥመው በዝምታ ስህተቱን የሚያብሰለስል ሰው ለመሆን ጀግንነት ይጠይቃል። ያ ጀግንነት ደግሞ ብስለት ይባላል። ለዚህ ነው በሳል ሰዎች ሁሌም በእድገት ጎዳና ላይ የሚገኙት። ያለፈን ነገር በመከላከል ጊዜያቸውን አያባክኑም። የወደፊታቸውን ለማሳመር ግን ብዙ ደፋ ቀና ይላሉ። ለዛ ነው ትችትን ከሰዎች መቀበል፣ ጉድለቶቻችንን ሲናገሩን እሺ ብሎ ተቀብሎ ለማስተካከል መሞከር በሳል ሰው የሚለይበት ዋነኛ ምልክት የሚሆነው። ሁለተኛ ደግሞ ሰዎችን መዳኘት ታቆማላችሁ። ሰዎች አእምሮአቸው በጣም እየበሰለ ሲመጣ ሰዎችን መዳኘት፣ ሰውን ጀጅ ማድረግ ሙሉ በሙሉ ያቆማሉ። ከሰዎች ጋር ተስማምታችሁ የምትኖሩት በእነሱ ላይ ጣታችሁን በመቀሰር
ጥፋተኝነታቸውን አደባባይ ለማውጣት በመሞከር አይደለም። ይልቅ ሁሉንም እንደማንነታቸው በመቀበልና በሚገባቸው ቦታ በማስቀመጥ ነው። ብስለት የሚጀምረው ሁሉም ሰው እንደናንተው የራሱ የሆነ የህይወት ጦርነትን እየተዋጋ እንደሆነ በመረዳት ነው። ሁሉም ሰው ኦፐሬት የሚያደርገው ራሱ በኖረው ኤክስፒሪየንስ ነው እና ሁሉም የተለያየ የእድገት ደረጃ ላይ ያለው ብሎ በመረዳት ነው። በሳል ሰዎች ከሪያክሽን ይልቅ ሰዎችን ለመረዳት ይሞክራሉ። ከመገመት ይልቅ መመልከት ብቻ ይመርጣሉ። ካላስፈላጊ የግል አስተያየት ይልቅ ዝምታ መገለጫቸው ነው። ማውራት ስለማይችሉ ሳይሆን ማውራት እንደሌለባቸው ስለሚያውቁ ነው። ሰዎችን ጀጅ ማድረግ ወይም መዳኘት ስታቆሙ ከነሱ በላይ ማደግ ትጀምራላችሁ። ምክንያቱም ማቹሪቲ ወይም ብስለት ማለት ሰዎችን ሁሉ ለማስተካከል ወይም ከሩቅ ሆኖ መንቀፍ ሳይሆን ራስን በሚገባ ማስተር ማድረግ ነው። ያንን በሚገባ ከተረዳችሁ ሰዎችን የምትመለከቱበት መንገድ ሙሉ በሙሉ ይቀየራል። ሶስተኛ ደግሞ ኃላፊነትን መውሰድ ነው። ያልበሰሉ ሰዎችን የምትለዩባቸው ቀላል መንገዶች እነዚህ ናቸው። ሰበብ ብቻ የሚያበዙ ከሆነ ፍቅረኛዬ ጥላኝ የሄደችው ደሃ ስለሆንኩ ነው። ፍቅረኛዬ ጥሎኝ የሄደው ሰነፍ ስለሆንኩ ነው። የገሌ ጥፋት ነው፣ እኔ ምንም አላደረኩም። ህይወት ፍትሃዊ አይደለችም። ሰዎች ሁሌም ከኔ ተቃራኒ ናቸው። ሰዎች ሁሉ እድለኛ ናቸው፣ እኔ ግን እድለ ቢስ ነኝ። ይህ ሁሉ ያልበሰለና ኃላፊነት የማይወስድ ሰው ባህሪ ነው። ነገር ግን እውነተኛ ብስለት የሚጀምረው ሰበብ መደርደር ያቆምን ዕለት ነው። ዝናብ ስለዘነበ ሰውነታችን ቢበሰብስ እንኳ የኛ ጥፋት ነው። ምክንያቱም ዣንጥላ ይዘን መውጣት ነበረብን። ያልበሰሉ ሰዎች ኤክስፕሌን ያደርጋሉ። የበሰሉ ሰዎች ደግሞ ኃላፊነት ይወስዳሉ። ኃላፊነት የሚወስዱ ሰዎች ህይወት በጣም ቀላል ሆኖላቸው ሳይሆን አንድ ምስጢርን ስለተረዱ ነው። እነሱ ላይ ሊከሰት የሚችለውን ነገር መቆጣጠር እንደማይችሉ ያውቃሉ። ነገር ግን ምላሽ የሚሰጡበትን መንገድ መወሰን የነሱ ኃላፊነት መሆኑን ጠንቅቀው ያውቃሉ። ሁሉም ነገር የሰዎች ጥፋት ነው ብላችሁ የምታምኑ ከሆነ መቼም አትቀየሩ፣ አታድጉ። ኃላፊነት መውሰድ ማለት ታዲያ ለሁሉም ነገር ራስን መውቀስ ወይም ጥፋተኝነቱን ሙሉ በሙሉ መቀበል ማለት አይደለም። ለራሳችሁ ጥፋት ግን ተጠያቂ መሆን ማለት ነው። ምቾት ባይሰጣችሁና ማንም ባያስገድዳችሁ እንኳ ያንን ኃላፊነት መውሰድና በጸጋ መቀበል ነው። ለዚህ ነው በሳል ሰዎች ሳይጠይቁ ክብር የሚሰጣቸው። ስህተታቸውን ለማስረዳት አይሞክሩም፣ ያስተካክሉታል። ያለማቋረጥ ከመከራከር ይልቅ ቶሎ ወደ ማስተካከል ይገባሉ። ከሰዎች ጋር ያላችሁን መስተጋብር ለማስተካከል፣ ህይወታችሁን አደጋ ላይ ላለመጣል፣ የምትወዱትን ሰው ላለማጣት ከፈለጋችሁ ኃላፊነት መውሰድን ጀምሩ። ተለማመዱት። ያንን ኃላፊነት መውሰድ ፓወር ይሰጣችኋል። ልማዶቻችሁን ለማስተካከል የሚሆን ፓወር፣ ያላችሁበትን ሪሌሽንሺፕ የሚጠግን ፓወር፣ የወደፊት ህይወታችሁን የምታድሱበት ፓወር ይሰጣችኋል። ምክንያቱም ኃላፊነት መውሰድ ነፃነት ነው እንጂ ቅጣት አይደለም። አራተኛ ደግሞ ክርክርን ለማሸነፍ ከመዋደቅ ይልቅ ሰላምን መምረጥ ነው። ያልበሰለ ሰው ክርክርን ለማሸነፍ ይፋለማል። በሳል ሰው ግን ሰላሙን ለማግኘት ይፋለማል። ምክንያቱም ሰላማችሁን የሚያሳጣችሁ ከሆነ ክርክርን ማሸነፋችሁ ምንም ጥቅም የለውም። ሁሉም አለመግባባቶች ምላሽ ያስፈልጋቸው። ሁሉም የሰዎች የግል አስተያየቶች የእናንተ ኢነርጂ ያስፈልጋቸው። በሳል መሆን ማለት መቼ ማውራት እንዳለባችሁና መቼ ደግሞ ጥላችሁ መሄድ እንዳለባችሁ በትክክል መረዳት ነው። በሳል ሰዎች ብልሃታቸውን ለማረጋገጥ አይለፉም። በመረዳት ብቻ ዝምታ ጥንካሬ እንደሆነ፣ ርቀትን መጠበቅ ደግሞ ጥበብ እንደሆነ ያውቃሉ። ለዛ ነው በሳል ሰዎች ክብርን ፍለጋ ሳይኳትኑ ክብርን የሚያገኙት። ድምፃቸውን በማጮህ አይታወቁም። ትኩረት ለማግኘት አይሯሯጡም። መረጋጋታቸው ሁሉንም ስራ ይሰራላቸዋል። ወሬያቸውን የሚያወራላቸው ዝምታቸው ነው።
እያንዳንዱ ከሰዎች ጋር የሚገጥማችሁን ክርክር ለማሸነፍ መዋደቅ ስታቆሙ ማሸነፍ ትጀምራላችሁ። ለዛ ነው ሰላምን መምረጥ የመብሰል ምልክት ተደርጎ የሚቆጠረው። የብስለት ምልክት የሚሰማንን ስሜት ከተግባራችን በምንለይ ጊዜ ነው። አምስተኛ ደግሞ ከምትናገሩት በላይ ማዳመጥ ነው። ያልበሰለ ሰው በሁሉም ለመደመጥ ያወራል። በሳል ሰው ደግሞ ሁሉንም ለመረዳት ያዳምጣል። ያ ልዩነት ብቻ ማን ጥልቀትና ብስለት እንዳለው፣ ማን ደግሞ ትኩረት ብቻ እንደሚፈልግ ያሳያል። ዝም ብሎ ማውራት ፓወርፉል ይመስላል፣ ማዳመጥ ደግሞ አለመታየት ይመስላል። ለዛ ነው ብዙ ሰዎች ከዝምታ ይልቅ ጫጫታን የሚወዱት። ነገር ግን ማቹሪቲ የሚገነባው በዝምታ ውስጥ ነው እንጂ በጫጫታ ውስጥ አይደለም። በሳል ሰዎች መልስ ለመስጠት አይቻኮሉም። ቆም ብለው ያስባሉ። ግምት ከመገመት ይልቅ ያልገባቸውን ይጠይቃሉ። ማዳመጥ ጥቅም ይሰጠናል። የሰዎችን ምክንያታቸውን እንድንረዳ ያደርገናል። ፍርሃታቸውን፣ ፍላጎታቸውን፣ ትኩረታቸውን እንድንረዳ ያደርገናል። ዝምታ መረጃ ይሰበስብልናል። መናገር ደግሞ የኛን መረጃ ይበትንብናል። ለመጨረሻ ጊዜ የተመለከታችሁትን የሁለት ሰዎች ማብቂያ የሌለው ክርክርና ጸብን ተመልከቱ እስቲ። ሁለቱም ያወራሉ፣ ይሰዳደባሉ፣ ይከራከራሉ። መደማመጥ የለም፣ ዘለፋ ብቻ። አንዱ አንዱን መረዳት የለም። ያ ደግሞ አለመብሰላቸውን በደንብ የሚያሳዩበት መድረክ ነው። የሆነ ሰው እንደተደመጠ ሲገባው ውጥረቱ ይበርዳል፣ ክብር ደግሞ ከፍ ይላል። ለዛ ነው አዳማጮች ሁሌም የሚመሩት። ስልጣን ሳይለምኑ ስልጣን ያገኛሉ። በሳል ሰው የሚያወራው የኔ ወሬ ዋጋ አላት ብሎ በሚያስብበት ጊዜ ብቻ ነው። ጎዶሎ ቦታን ለመሙላት አያወራም። ሰዎች ሁሉ ስላወሩ አያወራም። ሰዎችን ለማስደሰት አያወራም። ብዙ የሚጮህና ብዙ የሚያወራ ያለ እረፍት የሚለፈልፍ ሰው ያልበሰለ ሰው ነው። ለዛ ነው ማዳመጥ የብልህና በሳል ሰዎች መለያ ዋነኛ ምልክት ተደርጎ የሚወሰደው። ስድስተኛና የመጨረሻው ደግሞ እድገት ላይ እንጂ ንጽጽር ላይ አለማተኮር ነው። ንጽጽር ዝምተኛው እስር ቤት ነው። የራሳችሁን ህይወት ከሌሎች ሰዎች ህይወት ጋር ስታነጻጽሩ የእናንተን ደስታ እንዲቆጣጠሩባችሁ ስልጣን እየሰጣችኋቸው ነው። ያልበሰለ አእምሮ ሰዎች ለምን ከኔ በላይ ሆኑ ብሎ ይጠይቃል። የበሰለ አእምሮ ግን ከትናንት እንዴት ነው ዛሬ የተሻለ ሰው ልሆን የሚችለው ብሎ ራሱን ይጠይቃል። የሚፎካከረው ከሰዎች ስኬት ጋር ሳይሆን ከትናንት የራሱ ማንነት ጋር ነው። ብስለት የሚጀምረው ይህንን ብሂል ስትረዱ ነው። የሌሎች ስኬት የኔ ውድቀት አይደለም፣ የነሱ መንገድ የተለየ ነው የሚለውን ስታምኑና ስትቀበሉ ብቻ ነው በሳል መሆናችሁን የምታረጋግጡት። በሳል ሰዎች የሚከተሉት ለውጥን እንጂ ሰዎችን አይደለም። ራሳችሁን ማነጻጸር ስታቆሙ ቅናት ከውስጣችሁ ይጠፋል፣ ቂም ይሰወራል፣ ምስጋና ደግሞ ውስጣችሁን ይሞላል። ምስጋናን ከለመዳችሁ ደግሞ ብዙ ነገርን ወደ ህይወታችሁ መሳብ ትጀምራላችሁ። ህይወት ማለት የ100 ሜትር የአጭር ርቀት ሩጫ አይደለችም፣ ይልቅ ማራቶን ነች። ውጣ ውረዱ ብዙ ነው። ሁሉም የራሱ ረጅም መንገድ ይጓዛል። ያልተመዘገብንበትን ሩጫ መሮጥ የለብንም። በጣም በሳል የሚባለው ሰውም ሀብታም ወይም በጩኸት የሚታወቀው ሳይሆን ከራሱ ለውጥ ጋር ብቻ በመፎካከር ከትናንት ህይወቱ ጋር ብቻ የዛሬ ህይወቱን የሚያነጻጽር ሰው ነው። ለዛ ነው ከንጽጽር ይልቅ እድገት ላይ ብቻ ማተኮር የበሳልነት መለያ የሆነው። ስለዚህ በሳል መሆን የሚገለጸው ኃላፊነትን በቅጡ በመወጣት፣ በማዳመጥ፣ ካልም ወይም የተረጋጋ ሰው በመሆን፣ ነገሮች እኛ በምንፈልጋቸው መንገድ በማይሄዱ ሰዓት እንኳን በምናሳየው መልካም ሪአክሽን ነው። ትችትን ተቀብሎ ራስን ለማስተካከልና ጎዶሎን ለመሙላት በመሞከር ነው።
እነዚህ 6 መንገዶችን በአግባቡ ካሟላችሁ በሳልነታችሁን ከወዲሁ ላረጋግጥላችሁ እወዳለሁ። የጎደላችሁም ካለ ከዛሬው ቪዲዮ እጅግ እንደተማራችሁና በሳል ለመሆን የሚጠበቅባችሁን ነገር ለማድረግ ሁሉንም ነገር እንዳገኛችሁ አውቃለሁ። ሁሉንም ነገር እንዳገኛችሁበት አልጠራጠርም። እስከ መጨረሻው ስለተከታተላችሁኝ እጅግ ከልቤ አመሰግናለሁ። ለግራር ቻናል አዲስ የሆናችሁ ሰብስክራይብ በማድረግ በቀጣይ እንዳንጠፋፋ ቤተሰብ እንድትሆኑ በድጋሚ ጋብዛችኋለሁ። ኮሜንት ላይ ደግሞ ሐሳባችሁን አካፍሉኝ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ።